መላ ሀገሪቱን በሳቅ ጎርፍ እያጥለቀለቀ የሚገኘው በይዘትና አቀራረቡ ለየት ያለው ለመላው አራዳዎች ታሽቶና ተቀምሞ የሚቀርበው አራዳ ቅዳሜ ጀምሮ ዛሬም እንደውል ጊዜ እንግዲህ ምርጥ ስኬቾችን አዝናኝ ፓሮዲዎችን እንዲሁም እኔና ናቲ እውነተኛ ዜናዎችን በቀልድ አዋስተን የምናቀርበው አራዳ ዜናም ሰዓቱን ጠብቆ ወደናንተ ይደርሳል። አራዳ ጾም ገብቷል እና ጾም መግባቱን ተከትሎ አንድ ጓደኛ ያለኝ በጣም በቃ ለመጾም ትግል ላይ ነውና ስለ ሽሮ ጥቅሞች ያወራኛል። ዝም ብሎ በቃ ይገርማል ነው ሽሮ በሁለት ይከፈላል አለኝ። እኔ ማቆ ሽሮ አንድ ነው። የድሮ ሽሮና ያሁን ሽሮ እኮ ምን እንደሚለያቸው ምን አልኩት። የድሮ ሽሮ ሲግማ ነው አለ። ሲግማ ነው ማንንም አይደለም። እንዴት ምን አለ? ለምሳሌ ምስርን ተመልከት። ስጋ ሲገባበት ምስር በስጋ ነኝ ይላል። ድንች ስጋ ሲገባ ድንች በስጋ ነኝ ይላል። ሽሮ ላይ ስጋ ሲገባ ቦዘና ነኝ። ሽሮ ሲግማ ነው። ሲበስል ራሱ አለ። እሺ ሽሮ ሲበስል ራሱ የድሮ ሽሮ በቃ ሲደርስ በቃ እያጨበጨበ ነው። ደቅ ይበላኝ ደቅ ሲከፍት ልበላ ነው። ደቅ የድሮ ሽሮ ሲግማ እኮ። እሺ ካሁኑ ሽሮ ምን ለየው? አሁን ሽሮ ስታበስል ራሱ ከልለ መሆን አለበት አለ። ድንገት ወደለ ተቆሰ ሽሮ ሰራው ነው አፈካው ነው እንደ ፈንዲሻ ምትለው አለ። ብዙ ጊዜ ስራ ያላገኙ ሰዎች ስራ ሲፈጥሩ አይተናል እና እኔም ትንሽ በቃ ቸገረኝ ጠረረብኝ እና የሆነች ቢዝነስ ጀምሬ እንዴት እንዳሳለጥኳት አብረን አይተን እንመለስ። እንዴት አደራችሁ ልጆች? ማን ነው ማለት ጎልማሶች? እንዴት ነው ሌሎች የት ሄዱ? የሉም እንዴ? አሰለፍ ወፍጮ ቤት ሄዳ ነው እመጣለሁ ብላለች። ትመጣለች። አሰለፍ ወፍጮ ቤት ጎረቤቴ ናት። ሸመታ አይደለም። ክፍያውንስ አስገብታለች? ስመጣ እዚሁ ይደርሳላለች። ስትመጣ ትከፍላለች። እንዴ ሳትማር ነው እንዴ የምትከፍል? እሺ ሌሎቹ ሰይት ነው የት አሉ? ተቆላም ገበያ ወጥቶ ነው ዛሬ ቀኑ የገበያ ቀን ነው። እና እናንተ ብቻ ናችሁ እንዴ? እኛ እኮ አንድ ሆነን ሺነን አይደል እንዴ? እንዴ ወቃት ልንሸምት እኮ አይመጡም ነው ምንድነው? የኔ ጓደኞች እንግዲህ አሁን በዚህ እድሜ ትምህርት ምን ያረጋል? እኔን አይመለከቱም፣ እኔን አያዩ። በዚህ እድሜ እንደሌላ ሰው እያልኩ እያሰልኩ ቤት መቀመጥ ግን እችላለሁ። ግን ዕውቀቴን ማካፈል አለብኝ ብዬ መጥቼ። አንተ ግን ፊት አዲስ አይደለም አቃለሁ። እንዴው ነው የሆነ ቦታ ቆረ እንትን ወሬያችሁን ተውና ወደ ክላስ ወደ ዛሬው ክፍላችን እንሄዳለን። እሺ ተነስተን እንሂድ። አይደለም እዚህ ሆነን ወደ ትምህርቱ እንገባለን። ትምህርቱ ነው አንጎላችን የሚገባ እንጂ እኛ እንዴት ወደ እነሱ እንገባለን? አይ እቻ አይገባኝ ነኝ ማገዶ ተፈጃለች። እኔ አሁን ፕሮፌሰር ኢንጂነር ዶክተር አለሙ በለጠ እባላለሁ። ይሄ የዓለሙ የጎልማሶች ትምህርት ነው። እሺ በጣም ታችሁ ማለት ነው። የተማረ ነው አናውቀው። ብዙ ሀገራት ሄጃለሁ። ግብጽ ሄጄ ተመሪያለሁ። ብሩንዲ፣ ሞዛምቢክ፣ ዚምባብዌ ብዙ ቦታ ሄጄ ታቃታለህ? አይ ብራንዲ ቡሩንዲ አገር እኮ ነው። አላወቃችሁ ስም ነው አትረብሹ። እና በጣም የተማርኩኝ ስጋት ሊገባችሁ አይገባም። ሁላችሁም የምትፈልጉትን እኔ አውቀዋለሁ። ላካፍል ነው የመጣሁት። እሺ ግን እንዲያው እዚህ ጋር አንድ ጥያቄ አለኝ። እንዲያው ለኔ ከእንግሊዘኛ ብንጀምር ይኸውልህ ጓደኞቼ በሙሉ ተሀገር ወጥተው ሄደዋል። እኔም እንደው ተሀገር እንድሰደድ ትንሽዬ እንግሊዘኛ ቋንቋ ቢጤ አወቅ ባረግ ነው። ትክክለኛ ቦታ ነው። ትክክለኛ ቦታ። አሁን ኤምባሲ እንደገባሽ ቁጥር አስተምርሻለሁ። የፈለግሽውን እንግሊዘኛ የአማርኛ እንደሱ በላይ ነው የምናወራው እኮ። In the middle of the word of the cow and the ox Radio flips. Give it up one time. አይደለም አንዱ የሚለው ገብቶ እኔ ቀደም ተሄድክባቸው ሀገሮች አሁን በራንዲ ያልከው ነገር ደስ ይላል። ብሮንዲ ሂሳብ ነው። ሂሳብ ይሻላል እንዴ? ሂሳብ በቃ እኔ በጣም የመጠጥ ሂሳብ እያስቸገሩኝ ስለሆነ አይደለም አንተ ሂሳብ እኮ ቅንጭላት ያዞራል። የባሰ ትመነምናል። ችግር የለም። እኔ ደርሼ ሂሳብ ነው ያስፈልጋል።
አዲያ እኔ ደርሼልሃለሁ መደመር ማካፈል ማባዛት መቀነስ ላይ ታታይ ክፍልፋይ የምትፈልገው እጥዘው እጥምስሮ ከዛ ጠፈርጅ የፈርጅ የትኛው ግሮሰሪ በየትኛው ፈርጅ አድርገን እንደምትሄድ ሁሉ አሳያለሁ እያንዳንዱ አንግሉንም ጨምሮ በቃ የኔ ማን አንተ በቃ እስቲ እዛ ይሳብላል እዛ ቆይ አትንጫጩና እሺ እኔ ደግሞ ምን ፈልጋለሁ ኑሮ በዘዴ ባልትና አንተም ባልትና ይሻላል ሰውነት ባልትና ኑሮ በዘዴ ዳንቴል ጥልፍ ሰፌድ መስፋት እነዚህ ነው እኔ መማር የምፈልግ እሱ ቢሆን ቀላል ነው ሁነኛ ቦታ ነው የመጣሽው ዳንቴሉን እየሰፋው አስተምር እሺ በዚህ ዳንቴል እየሰፋው በዚህኛው ደግሞ ሰፌድ አስተምርሻለሁ እያንዳንዱ መቋጨት ሁሉ ነው ማሳየሽ ምንም ችግር የለው እኔ ግን ለምን ከማንበብና ከመጻፍ አንጀምርም ታዜሮ አንተ ማንበብ አትችልም እንዴ አልችልም መጻፍስ አልችልም ማን ነው ሳልል ሄደ ከመኑ ጋር ነው ተቀመጠ እንዴ ውርደት እግዚኦ ውርደትማ እዚህ ልክ እንዴት ሰው ማያይም ይሆናል አሁን ይሄን አታነብም ምንድነው ብለህ እኔ ምን አውቃለሁ ስምን ዋሳልለው እንዴ የኔ ስም ነው ያማል እናንተ አይታችሁታል እንዴ ጉድ እኮ ነው እና ምን ጻፈም ማንበብም አትችልም አልችልም በለ 300 ብር አምጣ እንዴ 300 ብር እንደምን እንዲያለው አምጣ እንዲያውም ከዜሮ እኮ ነው ማስጀምር ከዜሮ አለ ሐመሰረሰ ሸቀበ ተቸነኘ በጀና ፊደል አስቆጥር እኮ አንተ 300 ብር ያው 100 ብር አለ 100 ብር እንዳይረሱ በቃ ገባ ይመለስልህ ሰለን ታራቆ 300 ቻንስ ነው ስሜን ተጻፈ እዛ ልክ ወይ ጉድ ሳልለው አለማን ማንበብ ምን አሁን ወደ ትምርቱ እንገባለን ማለት ነው መምህር ተኔ ይጀመር እንዴ ተኔ ይጀመር ምን ተፈጥሮ መምህር የኔ ቀለል የኔ ነው እንጂ እንግሊዘኛ ከባህር ማዶ ልሻገር አይደል እንዴ አይደለም የኔ ነው ከኔ ቆይ አትንጫጩ አትዝመድ ለማን ተዘፈ ተኔ ይጀመር አትንጫጩ የሚጀመርለት ሰው ከፈለገ 300 ብር ትከፍላለህ እንዴ የኔ 300 ነው ቅድም ከፈለና የመንበር ነው አይደለም እንዴ እኔ እንደሌላው አስተማሪ ነካክቼ አልተውም በደንብ አሽቼ ድቅቅ አድርጌ ውስጡን አብጠርጥሬ ነው ማስተማር እንዲያ ነው እሺ እንዲያ ከሆነማ ምን 100 ብሩንም ያዘው በደንብ ብቻ አርሶ ይሁን እንደሌሎች ወይ አይ መልስ አልፈልግም እንዴ በደንብ አብላልተው በደንብ እንግሊዘኛው እንግሊዘኛ ከእንግሊዘኛ ጀምራለህ ከእንግሊዛ As I told you over the time of the prayer let's ስንጀምር እቺን ቃል እንላታለን ተላይ አንቺ እሺ ደ አረ መመላስ ወዘጣ እሺ ላላርግሽ እሺ ላላርግ ምናምን አይደለም ዘንቢል አታርጊ አያ ላላርጊው እንግዲህ ምን እንዳታርጊው አዲያ የምን ደሞ እንዴ አሉኝ አይደል እንዴ በቃ እኔ አንድ ሙሉ ቃል ነው የምፈልግ የምን ይቆራረጡ ያያዝን ነው ምን አይ አልፈልግም እንደዛማ አልልም እንዴ ከከፈልኩ ሙሉ አረፍተ ነገር ነው የሚያስረዱት እንዴ ከፍዬም እንደገና ቆይ አርጦም አለ እንዴ Let me tell you something over the window. እስቲ በል ወይኔ ዋ ቀስ ብሎ ነው መልመድ ቀስ ብሎ የተያዘ አይደል የእንሳት ሺ ባንዴ ዘሎ በይለ አንተ ዝም በል ለራስ መጻፍ የማትችል አየሽው አይደል አሁን እንዴ በቃ አውቶማቲክ አድርጎ እንደኔ ለማውራት ሌላ ብር ያስጠይቃል እንዴ እና አሁን የከፈልኩት ምንድነው የተማርኩት we are ዋው ለማለት ያስፈልጋል ለምንድነው እስኪ አንዴ ላይ we are በሉስቲ we are እንዴ የምን እንዴ ነው እንዴ ገንዘቤን ተከፈልኩ ማለት ነው እንዴ ቀጣጥሎ መናገር አልፈልግም ነው በደንብ አንቦልቡዬ ነው መናገር የምፈልገው እኮ በሂደት ነው ቀስ በቀስ ነው እንዴ እና ታዲያ ከከፈልኩ በስርዓት አስረዳኛ የምን እንዴ ጣል ማድረግ ነው አይደለም እንዴ አሁን ሂሳቡ ላይ እንግባ ግድ የለ ለምን ለምን የኔ ቀላል ነው የኔ ነው እንጂ መባል ያሰበት ለምን ነው የሳለ እኔ ከፈልኩት ሳቻ please እንግሊዝኛ ወይ please አንድ ጊዜ አትጩሁ
እንዴት አደራችሁ? መስጌድ እናንተ እንደው የትምህርት ያለኝን ጥልቅ ፍቅር እያወቃችሁ እንደው በመንደራችን ትምህርት ተጀምሮ አንዳችሁ እንኳን አትነግሩ። እኔ አሰልፈች ልካታለሁ አሰልፈች መች ነገረችኝ? አላለፈኝ ማለት አንተ የዛሬው ክፍለ ጊዜ አልቋል አብቅቷል እዚህ ጋር ምን ሰራለህ እዚህ ታውቃለህ እንዴ ደግሞ ለምን አባህ ነው እኔን ጃኬት ያረከው ውርጋ በጥጋብ አቆም ሆን ትምህርት ልትቀጥል ነው ማን ነው ሊማር ነው ማን ነው እንዴ ዶክተር ኢንጂነር ነኝ እኮ ብሎ እኮ 400 ብር ከፍያለሁ እንግሊዝ ነው አባዬ የኔ ልጅ አንተ ወይኔ ብሬ እንግሊዝ ብዬ ወይኔ እንግሊዝ አቤት አበላል የተበላ ነው አበላል በቃ ዊያር እንዴ ነው ማለት እኮ ነው ዊያር ግን የየርዝን ይመስላል ያው ስራ ስንመርጥ እንጠንቀቅ ለማለት ያክል ነው አራዳ ቅዳሜ ግን አሁን በይፋ ተጀምሯል በጉጉት ሲጠበቅ የነበረው ኢምፓወር አዲስ በአመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ ሁነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5